የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ያበለጸገው ዲጂታል የሲቪልና የቤተሰብ ምዝገባ ስርዓት በድሬዳዋ ከተማ አስተዳደር በይፋ ተመርቆ ወደ አገልግሎት ገብቷል። በምረቃ መርሃ ግብሩ ላይ የፌዴራልና የድሬዳዋ ከተማ አስተዳደር ከፍተኛ የመንግስት የስራ ኃላፊዎች፣ የሃይማኖት አባቶችና ጥሪ የተደረገላቸው እንግዶች ተገኝተዋል። በዕለቱ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና ባስተላለፉት መልእክት ይህ ስርዓት ዲጂታል ኢትዮጵያ 2030 ራዕይን ለማሳካት ኢንስቲትዩቱ ከሚሰራቸው የቴክኖሎጂ ሽግግር ስራዎች መካከል አንዱ መሆኑን ገልጸዋል። ዲጂታል 2030 ላውንች ከተደረገ በኋላ አንዱና ትልቁ የአገልግሎት ዘርፉን ለማዘመን በተለይ ደግሞ የሲቪል ሬጅስትሬሽንና የቤተሰብ ምዝገባ አጠቃላይ በጣም በጥሩ ሁኔታ እየተናበቡ የወሰን ክህሎት እየተሰራ ነው ያለው። የኢሚግሬሽንና ዜግነት አገልግሎት እየተሰራ ያለው ስራ በሀገር ደረጃ በጣም በርካታ ለውጦችን እያመጣ ነው ያለው። እንግዲህ የህዝባችን ትልቁ ጥያቄ በተለይ የልደት፣ የጋብቻ፣ የሞት ምዝገባዎችን ከየቦታው እያንዳንዱ ቤተሰብ አገልግሎቱን የሚፈልግበት ነው። ይሄ ደግሞ ዲጂታል ካልሆነ በዲጂታል ኢትዮጵያ 2030 ውስጥ አንዱና ትልቁ ፒለር ተደርጎ የተቀመጠና በዚህ መሰረት ያንን እቅድና ስትራቴጂ ለማሳካት ከፍተኛ ትግል ውስጥ ነው ያሉት። ኢትዮጵያ አርቲፊሻል ኢንተለጀንስም ይህንን ስራ ለማሳለጥ በተለይ በቴክኖሎጂ ከማገዝ አንጻር በጣም በርካታ ስራዎችን አብረን ነው እየሰራን ያለ ነው ማለት ነው። እንግዲህ ዘመኑ የአርቲፊሻል ኢንተለጀንስ ነው። በዲጂታል 2030 ውስጥ የያዝነውን ፕላስ በአርቲፊሻል ኢንተለጀንስ በማገዝ ከተማን መለወጥ፣ ሀገርን መለወጥ፣ ዓለምን መለወጥ የሚቻልበት ደረጃ ነው ያለው። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ስርዓቱ በጠንካራ መረጃ ላይ የተመሰረተ አሰራርን በመገንባት የማይተካ ሚና እንዳለው ተናግረዋል። አያይዘውም የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ስርዓቱን በአጭር ጊዜና ያለምንም ክፍያ በማልማቱ ምስጋናቸውን አቅርበዋል። የሲቪልና ቤተሰብ ምዝገባ መረጃዎችን በዲጂታልና በተቀናጀ መልኩ በማደራጀት ለሕግና ለአስተዳደር አገልግሎቶች በግብዓትነት ከመጠቀም በዘለለ በስታቲስቲክስ ትንተና ከፍ ያለ አቅም የሚሰጠን ሲሆን ውሳኔዎቻችን ከስህተት የራቁ እንዲሁም በአጠቃላይ ትክክለኛ መረጃ ለትክክለኛ ፖሊሲ እቅድና ውሳኔ ላይ እንዲውል አጋዥ አቅም የሚፈጥርልን ጭምር ነው። አርቲፊሻል ኢንተለጀንስ ተቋም ከፍተኛ አስተዋጽኦ አድርጎ በጣም በርካታ ስራ ሰርቶ በአጭር ጊዜ ውስጥ አልምቶልን ብዙ ገንዘብ የሚጠይቀውን ጉዳይ በነፃ አልምቶልን ለሀገር ያበረከተ ስለሆነ በዚህ አጋጣሚ ኢንስቲትዩሽኑን በደንብ እንድታጨበጭቡለት። ከምረቃ መርሃ ግብሩ ጎን ለጎን በድሬዳዋ በሚገኙ የኢሚግሬሽንና ዜግነት አገልግሎት መስሪያ ቤቶች የሚከናወኑ የዲጂታላይዜሽን ስራዎችን ጉብኝትና የአረንጓዴ አሻራ መርሃ ግብር ተካሂዷል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የመንግስት አገልግሎት አሰጣጥን ለማዘመን እየሰራ ያለው ስራ ውጤታማ ነው። ለዚህም ማሳያነት የመሶብ የአንድ ማዕከል አገልግሎት እንዲሁም የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲን ዲጂታል የለውጥ ሂደት ለማገዝ ኢንስቲትዩቱ በራስ አቅም ሲስተሞችን አልምቶ ማስረከቡ ይታወሳል።